20,000 ብር ሜካፕን አብረን እናስለቀቃለን። you guys know how I love doing the makeup removal video. አራተኛ ራሳችሁ እየዘመራችሁ ሲበላሽባችሁ ዞራችሁ ወደ ሙዚቀኛ ልታሳቡ እኔ አምላክ ነኝ ብሎ እንዲታበይ አርጋ አምላኩን እንዲረሳ ነበር ቀላሏ በሲያቤረን ገርዳሜ መኪና እየነዳ ይጀምር ገርዳሜ ሲያቤረን ይሄን የመሰለ መልክ እጂ ሰላም ቤተሰቦቼ እንዴት ናችሁ? እንግዲህ ከዚህ በኋላ በሪአክሽን ቪዲዮዎች የምንገናኝ ይሆናል። እንግዲህ ሰብስክራይብ፣ ላይክ፣ ሼር እንዲሁም ደግሞ ሐሳብና አስተያየታችሁን ደግሞ በኮሜንት መስጫ ሳጥን ላይ ያስቀመጣችሁ አብራችሁን እንድትቆዩ ጠይቃለሁኝ። ወደ ቪዲዮ ኢየሱስ ጌታ ነው። እንግዲህ የታችን የ20,000 ብር ሜካፕ አብረን እናስለቅቅ እያለች ነው። የ20,000 ብር ሜካፕን አብረን እናስለቅቃለን። you guys know how I love doing the makeup removal videos. So this is going to be one. First we have to remove all of the accessory and then the dress. Start ከነዚህ መንጆሮ ጌጥ አክሰሰሪውን ጨምሮ ነው 20,000 ብር እንደዛ ከሆነ ስማማና እዚህ ጋር ለተለቀለቀው ነገር ብቻ ከሆነ the best makeup hacks በፊት ነገርራችሁ ወሽ ለማስለቀቅ በጣም ነው የሚያሳሳው ኮኮናት ኦይል መቀባት ነው። ኦኬ 20,000 ብር ባንዲ እንደዚህ ጥርግ ሲደረግ ሜካፕ ግን እኔ ብቻ ነኝ ሲለቅ የሚያሳዝነኝ ማለት ባድርበት ሳምንት ምናምን ቢቆይ ደስ ይላል። we get some wipes and then ጠረግ ማድረግ ነው። ፊቴም በደንብ አድርጌ በሳሙና ምናምን ታጥቤ ሞይስቸራይዝ አድርጌው ልምጣ እና ላሳያችሁ መጨረሻው። yes ጨርሻለሁ። ሰው የተጠቀምኩት just serum ሆነ ነገር and then moisturizer መጨረሻ ላይ ግን በቫዝሊን ነው 20,000 ብር ሜካፕ ለቆ ቫዝሊን ኦ ማይ ጋድ ወንዶች ለዚህ ነው ገራ ገባን ቢሉ ራሱ የመራቸው ነው የምር። እነዚህ ወንድሞቻችን ደግሞ ስለ ቸርች አስተያየት አለን እያሉ ነው። ቸርች ውስጥ መቅረት ያለባቸው ነገሮች ፓርት 2 ዋንን አላየሁትም። አንደኛ በአምልኮ ሰዓት ቁጭ ብላችሁ የምትኮፈሱ ተጋባዥ አገልጋዮች እናንተ እነማን ናችሁ? ተጋባዥ እንግዳ ናቸው። you are blessed brother። ሁለተኛ ህመምተኞችን ተፈውሰሻል ብላችሁ መድኃኒት የምታስጥሉ አንዳንድ አገልጋዮች ዲኬቲቭ አረጋችሁ yes 100% ነው። ሶስተኛ እንጸልያለን እያላችሁ ብር የምትቀበሉ ዘይትና ዋ በውድ ዋጋ የምትሸበችቡ ፋብሪካው ራሱ እኮ የኔ ያልብር ያወጣም እናንተ ምሽጡበት ነው ያክል ብር በነፃ ያገኛችሁትን በነፃ ስጡ። yes አራተኛ ራሳችሁ እየዘመራችሁ ሲበላሽባችሁ ዞራችሁ ወደ ሙዚቀኛ ልታሳቡ ዘማሪዎች 100% ነው። ለነጋዴዎች የተለየ የጸሎት ቀን ብላችሁ የምታዘጋጁ በላ ፈላ ገብቶናል። 100% ነው። እባብ ትራሴ ስራ አገኝ ነበረ ያለችውን አንዲት አረብ ሀገር ያለች እህታችንን ታሪክ እንስማ። እግዚአብሔር እንዴት አድርጎ እንዳስመለጣት። እባብ መኝታዬ ላይ መጥቶ እንደሚተኛ ከዚህ በፊት ነግሬያችሁ ነበር። ዛሬ በጣም ደስ ብሎኛል እና ለሴትዮዬ እባብ የኔ ክላስ ይመጣል መጥቶ ልመታው ልገለው ስል ወጥቶ ስቶር ውስጥ ነው የሚገባው። ስቶሩን ሰራተኛ አምጪና አጸጂ እባብ አለ ስላት እባብ አይደለም አንቺ ስለማሰግጂ ሸይጣን ነው። እኔ ምድር ላይ ነው የምኖረው አንቺ ፎቅ ላይ እባብ በአየር ላይ በሮ ይመጣል ወይ ክንፍ አለው ወይ? ለዚህ ስለምና ስገጂ ሸይጣን ነው። ስለምና ስገጂ ቁርአን ቅሪ ከዛ በኋላ ምንም ነገር አታይም። ማሰግጂና ማሰልሚ ከሆነ ግን ኢንሻአላህ ይነድፍሻል ብላይ ነበር ሴትዮ። እባብ ፈርቼማ አልሰልምም ብኖርም ለጌታ በሞትም ለጌታ ጀግና እንዳለው ብዬ ለራሴ በውስጤ ማለት ነው ዝም አልኳት ማለት ነው። እና ይሄን ሰሞን ቫኬሽን ወተን ነበረ ሰፈር አልነበርንም። አጋጣሚ እግዚአብሔር መንገድ አለው ስቶር ልብስ ለመውሰድ ፎቅ ላይ ነው የሚወጣው። ገጭ ያለች ስትመጣ ይሄ አጋጠማት። እግዚአብሔር ሲያጋልጥ ይሄ አጋጠማት።
የኔ ጌታ እኮ ድንቅ ነው። እግዚአብሔርን አመስግኑልኝ። አሜን። እግዚአብሔር ይመስገን። ተገሏል፣ አሁንም አለ እና ያጋጠማት ለራሷ ነው። ካጋጠማት በኋላ ሲላት ፈጣሪ ከገደሉት በኋላ ፎቶ አንስተው ለኔ ላይ እናገሩ ነበር። አጋጣሚ ሕፃኗ ልጅ አይታ ነበር። ገሎ የጣሉበት ወስዳ አሳየችኝ። እግዚአብሔር ይመስገን። እናንተንም እንደዚህ ያስጨነቃችሁ ነገር ጊዜውን ይጠብቃል እንጂ መሞቱ አይቀርም። ከምር እኔ በቃ እንቅልፍ አይበላው ምተኛው እንቅልፍ አይበላው። እግዚአብሔር ይወቀው። ለእግዚአብሔር አሳልፎ የሰጥቼ ነው ምተኛው። ልክ መጥቼ ከአንድም 2-3 አይቻለሁ። ትራሴን ሳነሳ ተጠቅልለው ትራሴ ውስጥ ነው ማገኘው። አንስቼ አጥቤ አድርቄ ነው ምተኛው። ምክንያቱም ቁሜ ማደር አልችልም፣ ይደክመኛል። ምን ማድረግ ይቻላል? ምንም ማድረግ አልችልም። በቃ ተኝቼ እንቅልፍ እስኪይዘኝ ድረስ ማየው እባቡን ነበረ። ማየው ሶኬት በሙሉ እባብ ነው የሚመስለኝ እስከ ዛሬ ድረስ ማለት ነው። እና ሁሌ አይደለም ማየው፣ አልፎ አልፎ ነው ማየው። 3 ጊዜ አይቼዋለሁ። ክላሴ ውስጥ ትራሴ ላይ አልጋይ ላይ በቃ ተዘርግፎ ተኝቶ ነው ማየው። ምን እንደሚሰራ አላቅም። እና ዛሬ ሙቷል። ለታመንሽው ጌታ አሳልፈሽ ሰጠሽ። እግዚአብሔር እንዲህ ነው። ኢየሱስ ለታመኑት መልካም ነው እግዚአብሔር። ይሄ ግጥም እንዴት እንደተመቸኝ። እኔ ነኝ ምክንያትህ ይላል። እኔ ነኝ ምክንያት ምክንያት ነው ካንተ ጋር እንዳልነበርኩ ብቻህን ነጥዬ ተሰቅሏል አልልም። ብቻህን ነጥዬ ሞቷል ብዬ አልልም። ብቻህን ነጥዬ ተነስቷል አልልም። ብቻህን በጣም ሲገባኝ እንዴት እንደተመቸኝ። እኔ ባለው ኖሮ ይህ ሁሉ አይኖርም። ስቅለትም መሞትም ትንሣኤም የሚኖረው ካንተ ተለይቼ እኔ ሞቼብ ነው። እናማ ስትመጣ አብሬ ተሰቀልኩ፣ በሞት አበርኩኝ። ስትነሳ ጊዜ አብሬ ነበርኩኝ። የሰራው ሁሉ ያለኔ ብትሰራም ያደረገው ሁሉ ያለኔ አይወራም። እኔ ነኝ ምክንያትህ፣ እኔ ነኝ ዓላማ። በሞት ተበክሎ ደም ያደረከማ ቁስሌ ነው ጅራፉ ገርፎ ያቆሰለህ። አንተ እንኳን ቁስል መችገላህ ነበረ። አንተ እንኳን ቁስል መችገላህ ነበረህ። ለኔ ነው የቆሰልከው። ገላ እንኳን ይኖርክ ለኔ ብለክ ነው። እንኳን ቁስል ገላ አልነበረክም አንተ። እቺ ልጅ የምታመጣው ሐሳብ ግን እንዴት እንደሚገርመኝ እስቲ አብረን እንስማ። ሶ ጋይስ ማለት ነው አሁን ቡና እቺ የመጣልኝ ሐሳብ ያሰራበት እንደዚህ መተቱ ጥምጥሚት አዙሮሽና ብቻ የሆነ ነገር አለ። ምክንያቱም ላይክ ለምንድን ነው በዚች ብር ላይ ተፈትነን በቃ አባሮኝ አሳዶኝ በጤና በሰላም በገንዘብ በስራ በተገኘው ነገር በየህይወቴ ላይ አባሮኝ በአካባቢ ያለውን ሰው በትኖ ብቻዬን አስቀርቶኝ አሳዶ እግዚአብሔር ቤት አስገባኝ። ላይክ አሁን ምን እንደሚያዋጣህ ነው ላይክ ያየችበት ለፍተ እግዚአብሔር ቤት ነው ያስገባኝ። ለየትኛው ቲም ነው የምትጫወተው ነው? አሁን ይሄ ቢዝነስ ፕላን ይሰራል። ላይክ አሁን አንተ ማድረግ የነበረብህ ምንድነው? ሰዎቹ ሁላ በምድር ላይ ሞልቷቸው ደልቶ ተደላልተው ጥጋቡ ተራራቸው ጭራሽ ከመድላታቸው የተነሳ ሰው እኔ አምላክ ነኝ ብሎ እንዲታበይ አድርገህ አምላኩን እንዲረሳ ነበር ቀላሉ። በመከራ ጊዜማ እግዚአብሔር ማስወጣት በጣም ቀላል ነገር ነውና በመከራ ምክንያት ሆኖ ገፍተህ ወደ እግዚአብሔር አባር ሐሳደህ ምናምን የእግዚአብሔር ከድሎቱ ጊዜ ምንድነው ይሄ ቢዝነስ ፕላን ፌል አላረገም ወይ ነው? ላይክ በየትኛው ዓመተ ምህረት ነው ኦፕሬት እያደረገ ያለው? እኔ የምለው ስንቶቻችሁ የአዲስ አበባ ልጅ ሆናችሁ የአዲስ አበባን መንገድ ሁሉ ታውቃላችሁ? እቺ ልጅ የምትለውን ስሟት። እኔ ሰላም አንዳንድ የአዲስ አበባ ልጆች ማለት ነው እንዴት መሰልናችሁ የተወለድነው አዲስ አበባ ሆነ እንጂ ስለ አዲስ አበባ ምንም የምናውቀው ነገር የለም። ያው መንገዱን አላውቅም። መድኃኒዓለም ነው የምላችሁ። አንዳንድ ሰው ማለት ነው ቀብጬ የሚመስለው በራይድ በያንጎ ምናምን ሲል ቀብጬ አይደለም ራይድ በያንጎ ምናምን ማርያም አላውቅም መንገድ ይላች መንገድ አላውቅም። እና በያንጎ በራይድ ሲሄድ ታክሲ መጠየቅ እየነገረኝ ሹፌሩ ሄድና ስመለስ አትሊስት ማለት ነው በታክሲ ለመመለስ ሞክራለሁ። ለምን ሰው ጠይቄ ምናምን እንዳትሉኝ መንገድ ላይ እኔ ሰው አላምንም። መንገድ ላይ ሰው ጠይቅ ቤት በኩል ለሚያዘው ታክሲ አልልም። ምክንያቱም ዘመኑ ከፋ ነው። ድሮ ቢሆን አዎ። እና ቀብጬ ኖርዌይ ምናምን አለም በራይድ የሚደውላችሁ ፈልጌ ነው የማውቀው ስራ ቦታ መሄጄን ስራ ቦታ መምጫዬን ትምህርት ቤት መሄጄን ትምህርት ቤት መመለሻዬን ነው። ከዛ ባለፈ አንዱ ለቀን ካፌ ተጠቀምባቸው መቻቻውን ቦታዎች ብቻ ነው የማውቀው። እና በዚህ አጋጣሚ አዲስ አበባ ለማስጎብኘት ስለቦት ካላችሁ መንገዳት ይዟት ልጅ አስጎብኝ መድኃኒዓለም እያለች ነው። አስጎብኝ እያለች ነው። እርዷት እስቲ እቺ ልጅ የምትለውን ሰምተን እንምጣ። የምር ግን ልክ ናት ያለችው ነገር የበለኔ ይደብሮኛል። ብዙም አልተመቸኝም። እስቲ እንስማት። በጣም ከሚያሳዝን ነገር መሃል ማለት ነው እግዚአብሔርን ገርዳሚ መኪና እየነዳ
ይጀምር ገርዳሜ እግዚአብሔርን ይሄን የመሰለ መልክ ይዤ በእግሬ እንደዚህ ዝናብ እየዘነበብኝ ነው የምሄደው። በጣም ያዘንኩት ጌታ በጣም ያዘንኩት ዮን መኪና የሚያዘው በመሸከል እግዚአብሔር እንደዚህ ላርገን ከቸርች ስንወጣ ምን እንደሚያስቡ ጌታን የምር ግን ከቸርች እየተወጣ ጌታን እየተባለ እንደዚህ አይነት ቃል ፍጹም አይነገርም፣ ደስ አይልም። እንግዲህ ዛሬው ቪዲዮ ያያችሁትን ይመስል ነበር። ለመጨረሻ ጊዜ አንድ አምልኮ መዝሙር ከፍተን እያመለክን እንሰነባበታለን ማለት ነው። ሰብስክራይብ እያደረጋችሁ Bye.